በላሁት ምናምን የሚል ቀልድ አይደለም። የኔን ቋንቋ ካልተናገርክ እንደኔ ልብስ ታለበስ ከዚህ ባህር አላወጣህም አይነት ጨዋታ ማለት ነው። በአካል የሌለ ጌታ እና በጸሎቷ በችግሯ በሐዘኗ ያንን ጌታ እና እንዴት ነው አለማገልገል ማለት? እንደገና እኔ ብፈጠር አገለግላለሁ። ይሄ ነገር አልተሳሳትኩም እና ከዚህ ጥያቄ ጋር መፋጠጥ ያለብን በእርግጠኝነት እኛ ታልሄድን እነሱ ይመጣሉ ማለት እኛ ታልደረስናቸው እነሱ ይደርሱናል። ባለቤቷ በጣም ትልቅ አደጋ አባታችን ብዙ ጊዜ ፊልድ ስለሆነ ይታመማሉ። እሷ ስትጸልይ ነው እነዚህ ልጆች ማሳደግ አልችልም ብቻዬን። ስለዚህ ይሄንን ሰው ቀስቅሰው ስለዚህ ይነሳ አባቴ አንድ ነገር እድል ቢኖረኝ ማረገው አንድ ነገር ከትላንቱ ይልቅ መጽሐፍ እና በጣም እጾም ነበረ። ብዙ የስብከት መንገዶችን ቀንሽ ይሄንን አደርግ ነበረ። ሰላም እንደምን አላችሁ የተወደዳችሁ የእግዚአብሔር ቤተሰቦች። ዛሬ ደግሞ ከፓስተር ካሌብ ጋራ የምናደርገውን ቆይታ ወደ እናንተ ይዘንላችሁ እንቀርባለን። ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ምክንያቱም ይሄ የቤተሰብ ፕሮግራም ነው። ወላጆች ከልጆቻችሁ ጋር አብራችሁ የምታዩት ለልጆቻችሁም ደግሞ ብዙ ነገሮችን የምታስተምሩበት ፕሮግራም ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። አብራችሁን ቆዩ። ወደ ኋላ እንመልስህና ምናልባት ያኔ ልጅ ሆነ ወደ ጅቡቲ በሄድክባቸው ጊዜያቶች አሁን ላይ ያለ መረዳት ላይ ሆነ የሄድክ ቢሆን ኖሮ ምናልባት ምን ታረግ ነበር? በጣም ጥሩ ጥያቄ። በእውነት ሁሌ አስባለሁ በግሌ። እንግዲህ ቅድም ከጅቡቲ ከሚሽን አቅጣጫ ተሸነፈ የወጣው ነው አይደል ያልኩት? እና የመጀመሪያው ሄደን እኔ ሄጄ የጀመርኩት ጅቡቲን ለመድረስ የሆነ ቲሞች ኢትዮጵያውያን ተሰባሰብን። ኢትዮጵያ ውስጥ እንዳለ ልክ የቸርች ስርዓት ኪቦርድ ያለው በጣም የተደራጀ ዋው የተባለ ቦታ ተከራይተን ወደኛ ኑ ነው ያልናቸው። ስለዚህ በፍጹም ጌታ ቢጠራቸውም እኛ ጋር ግን ለመቆየት ምንም ሪዝን ምክንያት ነው ያጡት እኛ ጋር የሚቆዩበት። ለምን? እኛ ኢትዮጵያዊ ነን፣ ቋንቋችን አማርኛ ነን፣ ብዙዎቻችን ካልቸር አለን። እነዚህን ነገሮች አስጥለናቸው ነው እንዲቆይ የፈለጉትና አሁን እኔ ብሆን ብዬ ማስበው የመጀመሪያ የሃይማኖት የአረብኛ የቋንቋ ዝግጅት አልነበረኝም። የሃይማኖቱ የእስልምና እውቀት አልነበረኝም። እዚህ መጀመሪያ ከመሄዴ በፊት ይሄንን ነበረ መዘጋጀት እንዳለብኝ የገባኝ። ሁለት ደግሞ ልክ ጅቡቲ ስገባ ቀጥታ ከነሱ ጋር ለጸሎት መምጣት ነው ያለብኝ። ይሄ ነው ሚሽን። እኔ ወደ እነሱ ተላኩኝ። ጌታ የፈለገው እነሱን እንድደርስ ነው። ስለዚህ ማረግ የነበረው ብዬ ሳስብ ከነሱ አንዱ ሰውዬ ሆናለሁ። በስራ ቦታቸው፣ በሃይማኖታቸው ቦታ፣ በኑሯቸው፣ በሁሉ ነገራቸው ከአንድ ነገር ውጭ ውስጤ ካለው ጌታ ውጭ። ስለዚህ እነሱ ወደ እኔ የመምጣት ይህንን ሁሉ ዋጋ መክፈል አያስፈልጋቸውም። ዛን ኢዚ በጣም ቀላል የሆኑ የመግባቢያ የፍቅር ቋንቋ ጌታ ሰጥቶናል እና ይህንን አላረኩም በቃ። ስለዚህ ይሄ ግን የገባኝ ቅድም እንዳልኩሽ ከረዥም ድርጅት አቋቁሜ በጣም ድርጅቱ ጠንካራ ሆኖ በጣም ጠንካራ ድርጅት መስርቼ ገንዘብ ያለው ገንዘብ እንቅስቃሴ ያለው ብዙ ሰራተኞች ያሉት ድርጅት ሆነን ነው እና እነሱን ለመድረስ ትምህርት ቤት ላንጉዌጅ ትምህርት ቤት ማለት ዝም ብሎ አስተያየት አይደለም፣ ከእውነት ነው የምልሽ። ማለት ዝም ብዬ በቃ ተመሬት ተነስቼ ሰብኬ ነበረ ለማለት አይደለም።
እንግሊዘኛ ቋንቋ ትምህርት ቤት ተከፍቷል፣ ፈረንሳይኛ ትምህርት ቤት፣ እነሱን ለማግኘት መድረክ ለመክፈት ማለት ተዛስ ሰዎች አግኝተናል። ተዛን ወደኛ ማህበር መምጣት ሲመጡ እኛ ኢትዮጵያውያን ነን ፋይት አድርገናል። ተዛን የህፃናት ትምህርት ቤት ኦልሞስት ለ6 ዓመት በነፃ የሚያስተምር አስተማሪ ተቀጥሮ 2-3 ክፍል ያለው ሲጃራ የሚጠጡ ህፃናት ተነስተው ፋሚሊያቸው ጌታን ተቀብሎ ግን አልሰሙም። እንደዚህ ምልሽ አይደለም ማለት በቃ ቸርች ውስጥ ቆይቼ ስጸልይ ጌታው ያምጣቸው ብቻ ሳይሆን እዛም ሆስፒታል አገልግሎት ውስጥ ብዙ ሴቶች ብዙ ሰዎችን አሳትፈን ሊሞቱ ያሉ እየተጸለየላቸው ሲድኑ እብዶች ሰንሰለታቸውን ፈተው ማለት አብሮኝ ያገለገሉ ያያለው ግን አልጸኑም። እውነቱ እሱ ነው ማለት ይሄንን ነው መጋፈጥ ያለብኝ እኔ። አይ ጌታ ሲሰራ አላየውም እንዳልን ሰዎች እብዶች ሰንሰለት ፈቱ፣ በሽተኞች በጣም ሊሞቱ ያሉ ተፈወሱ። ጌታ አልፎ ሰዎችን ቤተሰቦቻቸውን አዳነ። አልጸኑ። ኢትዮጵያዊ መሆን አቃታቸው ጌታን እየወደዱ። ስለዚህ እኔ ሚሽኔን ነው የረሳሁት። እሱ ነበረ ማለት እሱ ያሳፍረ አዝናለሁ ማለት ረዥም ዓመት ይህንን ነገር አላወኩም። በቃ ያ ነገር አዝናለሁ፣ በጣም ነው ማዝነው። አሁንም ቢጀመር ይህንኑ ስለምናደርግ እንደ ኢትዮጵያ የሆነ ቲም ኢትዮጵያ ቤተክርስቲያን ሰንበዴ ያኔ እኔ ኪንግደም ፕሪስት የሚል አገልግሎት። ስለዚህ ኪንግደም ፕሪስት አዲስ አበባ ኪንግደም ፕሪስት አለ። የዛ መዋቅርን ለመስበክ የእግዚአብሔርን መልእክት መስጠት አቃተኝ። ይሄ ነው በቃ ለእኔ እውነቱ ማለት። ስለዚህ ማድረግ የነበረው በጣም ቀላሉ የመጀመሪያ የቋንቋ ዝግጅት እዘጋጃለሁ። አረብኛ፣ እነሱ ሊያወሩት የሚችል ሶማሌኛ፣ ካልቸራቸውን አበላላቸውን እኔ አንዱ የነሱ ካልቸር አባል ሆኜ እኔ ጋር መምጣት አያስፈልጋቸው። እኔ ነኝ እነሱ ጋር መሄድ ያለብኝ መሆን ነው ያለብኝ ማለት እሱን መሆን ነው መጀመሪያና ሲቀጥል እግዚአብሔር እድል ሲሰጠኝ ጆሮ ሲሰጠኝ መልእክቴን አስተላልፋለሁ። የኔ ድርሻ እሱ ነው። እግዚአብሔር መስራት አለበት፣ ክፍተቱ የሱ ስለሆነ ይሄ ስራ የሱ ስለሆነ። ግን እኔ ሩቅ ሆኜ ኢትዮጵያዊ ታልሆናችሁ መልእክቴን አልሰጥም። የሆነ ባህር ውስጥ ታንኳ ይዘሽ የኔን ቋንቋ ታልተናገርክ እንደኔ ልብስ ታልለበስ ከዚህ ባህር አላወጣህም አይነት ጨዋታ ማለት ነው። እና በቃ ይሄ ነው እውነቱ ማለት ለኔ አሁን ሁሉንም መጨፍለቅ ግን ይሄ ነገር ሁሉንም የሚመለከት ነው። አዎ በጣም ኢትዮጵያ ቤተክርስቲያን መዝለል ያለባት ማለት ከሷ ዶክመንት ማለት እሳቤዋ ኢትዮጵያ ውስጥ ታለው እኛ ሀገራችን ነን። ኢትዮጵያ ውስጥ ካለው ዘላ ዙሪያችን ያሉ አካባቢን እንዴት ልድረስ? መረጃ ነው የሚያስፈልጋት፣ እውነት መደረስ ነው ያለበት ማለት ከዚህ ጥያቄ ጋር መፋጠጥ ያለብን ይመስለኛል። በእርግጠኝነት እኛ ታልሄድን እነሱ ይመጣሉ ማለት እኛ ታልደረስናቸው እነሱ ይደርሱናል። ስለዚህ መነሳት አለብን። ይሄ ነው ማድረግ ያለበት። አሁንም አንድ ሚሽነሪ እድል ወጣት አለው ምንም መስራት ሌላ ሚሽን የሚባል ሚሽነሪ የሚባል ኖርማል ይቅርታ ሰው አለ ብዬ አሁን ዛሬ አላምንም። ሚሽን ሲበላሽ ነው ይሄ የተፈጠረው። ቤተክርስቲያን ራሱ ሚሽነሪ ናት። ይሄንን ልሰራ ነው እዚህ ምድር ያለችው። ይሄ ተሆነ ተልኮዋ ወደ እኛ መምጣት የለባቸውም። ወደ እነሱ አሁንም ኢትዮጵያ ውስጥ ያሉ ሰዎች እኛ ወደ እነሱ እንሄዳለን። እንዴት ነው እኛ የምንሄደው? በአበላላቸው፣ በአለባበሳቸው፣ በቋንቋቸው እነሱን መድረስ የምንችለው በዚህ ማለት ኢየሱስ አይሁዳዊ ሆኖ መጥቷል። እሱን እያሰብኩኝ ነበር። የተለየ ሰው አይደለም አለ አይደል? ስጋና ደም ለበሰ ከማርያም ምን አለ ወሰደ፣ ሰው ሆነ፣ አንድ አይሁዳዊ። ከዛ የተለየ ጫማ አልለበሰም፣ አንድ አይሁዳዊ ነው።
ለዚህ ኢየሱስን ነኩት፣ አወሩት፣ አወራቸው፣ መልእክቱን ሰጣቸው። ለዚህ እኛም ልንደርስ ያለውን ካልቸር እሱን ማክበር አለብን። ከኃጢአት ወይም ደግሞ ከተለዩ ባህል ውጭ ያለው በትክክል እሱን ማድረግ ተቻለ እግዚአብሔር ሌላውን መስራት አለበት። ይሄ የኛ ድርሻ አይደለም። እሱ ግን ይሰራል። ለምን? የሱ በጣም የልብ ትርታ ነው ኢየሱስ። ለምን አንድያ ልጁን ሰጠ ይላል፣ እንዲሁ ወደደን ይላል። እና ኦልሬዲ በጣም ኢንቴንሽናል በጣም ትኩረቱ ነው ማለት ነው። ያ ትኩረቱ ቤተ ክርስቲያን እንዴት ነው ያዘችው? እንግዲህ የተለያዩ ቦታ ያላችሁ ሰው እንዴት ነው ያ ነገር? ለኛስ በጣም አንድ ዲፓርትመንት ነው። የአምልኮ የጸሎት ህብረት አለ። ተዛን የወንጌል ስርጭት ነው። እውነት ይሄ ነገር ተዛን የወንጌል ስርጭት ብለን የምንተወው ጉዳይ ነው። ይሄ ነው የመቦሰቋቆላችን ችግሩ የሚመስለኝ፣ እርስ በእርስ መሟሟቃችን። ተዛን አሁን ያለው ትርምስ ኢትዮጵያ ውስጥ ገባ። መሄድ መቻል አለበት። ይሄ የአንድነታችን ሚስጥር ነው፣ የኃይላችን ሚስጥር ነው፣ የሰላማችን ሚስጥር ሊሆን ይችላል ይሄ ነገርና ይሄ ነው ትልቁ ነገር። እንግዲህ በጣም ተኝተናል አይደል? ለምሳሌ ኢትዮጵያ ውስጥ ያለውን ነገር ልንገርሽ። ለምሳሌ እንዲያው እኔ በማውቀው ታሪክ የሙሉ ወንጌል ታሪክ የተጀመረው ሁለት ቦታ ነው በተመሳሳይ ጊዜ፣ አዲስ አበባና ሐረር። እኔ የድሬዳዋ የሐረር ልጅ ስለሆንኩ አውቃለሁ። ሐረር ያንን ትኩስ እሳት ይዛ ሐረሪ ሰዎችን እስካሁን አልደረሰችም። እኔ የሙሉ ወንጌል ልጅ ነኝ ማለት አገልግሎት ውስጥ እዛ ነበርኩና ምንድነው ሪቫይቫል? የሆነ ቋንቋ ተናጋሪ የሚለይ ነው ችግሩ፣ እሳቱ ጋር አይደለም። እኛ ወደ እነሱ አልሄድንም። መቼ ነው ግን ሐረሪን ምን ደርሰው አለ? 1 ዓመት 2 ዓመት 3 እንደዚህ ነው። የሆነ ቦታ እየጠራ ናቸው። ለምን ይመጣሉ እነሱ? በቃ ወደፊትም ትላንት አልመጡም፣ ወደፊትም አይመጡም። ስለዚህ እኛ ሐረሪን ለመድረስ ሐረሪ መሆን አለብን። ይሄ ነው እውነቱ። በቃ መጽሐፍ የሚያዘን ይሄን ልክ ይሄ ትግል ነው። ኢትዮጵያ ውስጥም የተፈጠረ ትግል ነው አይደለ? ሐረር ውስጥ ሐረሪን ማግኘት አቅቶናል። ጅቡቲ ውስጥም ሆነን አንድ ኢትዮጵያዊ ጅቡቲያንን ማግኘት አይችልም። ይሄ ነው የኢትዮጵያ ቤተክርስቲያን። ስለዚህ እዚህ ያለው ሴል ነው እዛም ያለው። ካልቸሩን ይዘን ሄደናል። በጣም ጥሩ ኪቦርድ አለን። ጌታ ይመስገን። ወደ ልቤ መቀየር ያለበት ኪቦርድ። አዎ ምን እያሰብኩ ነበር? ዮሐንስ ወንጌል ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ወደ ዓለም ይመጣ ነበረ፣ ወደ ዓለም መጣ። ከዛ ደግሞ ወደ ገዛ ወገኖቹ መጣ ይላልና እሱ የነበረበትን ነገር ያሳየናል። ከዛ ደግሞ እሱ የነበረበትን ነገር ያሳየናል። ከዛ ደግሞ የሆነውን ነገር ያሳየናልና ልክ በሱ ልክ ባንሆንም እንኳን አምላክ ነው ደግሞ ሰው ሆነ እያለ ያሳየናል። እኛ ኢትዮጵያዊ ነን። ከዛ ምናልባት ሶማሌዎችን እያገለገልን ከሆነ ሶማሌ መሆን ማለት ነው። እውነት ነው። ይሄ ነው ተዛን ስራ ምንድነው? ለምሳሌ ሶማሌን ለመድረስ ሶማሌ ውስጥ ምንድነው መስራት ያለብን? ሞያ ማለት በቃ ይሄንን አስበን ታልሄድን መቼም ቢሆን በሚሽነሪ ሰንበዲ ሚሽነሪ ተልኳል አይደለም። አይ ስራው የኛ መሆን አለበት። በቃ ሰንበዲ እግዚአብሔር ጠርቶሻል ሆነ አካባቢ እዛ አካባቢ እንዴት ነው ራስሽን ሪሶርስ ፈጥረሽ መኖር ያለብሽ? ማንም ሊረዳን አይደለም። በቃ አሁን አንቺ እየኖርሽ ነው አዲስ አበባ እየሰራሽ በዚሁ መልኩ እዛ የምትሄጂባቸው ሰዎችን። ስለዚህ ዝግጅት ይፈልጋል ማለት ራሱ አንድ ዝግጅት። ቤተክርስቲያን ደግሞ ተነቃች ለዚህ ሰዎችን ማዘጋጀት ማለት ነው። በቋንቋ ዝግጅት፣ በካልቸር ዝግጅት፣ ከዛም አልፎ ደግሞ እንዲያው ብድርና ቁጠባ ነው የሚባለው። ልክ የምንሄድበት አካባቢ እዛ ራሱ ሪሶርስ ፈጥሮ መኖር አለበት። ይሄ በድጎማ አልቻልንም ማለት እስካሁን አልቻልንም። በእርግጠኝነት ልናወራ የምንችለው አሁንም
በድኮማ ባለ ሪፖርት ይሄ ነገር አይሰራም ማለት በጣም በትህትና ሆኜ እኔ እንትን ሀሳብ አይደለም ማለት ኖሬበት ስለሆነ አይሆንም። ስለዚህ ባለቤቷ መንቃት ነው ያለባት። ይሄ እኔ እግዚአብሔር ለዚህ ጉዳይ ምድር ላይ ፈጥሮኛል። ከመስቀል በኋላ እኔ ይሄንን መልእክት ተሰጥቶኛል። የዛኔ የመጀመሪያ ኃይሏ ይመለሳል አይደለ? ኃይሏ መንፈሳዊ ትኩስነቷ ይመለሳል። ትእዛዝ እግዚአብሔር በመካከሏ ይሰራል። በዚህ ስታንድ ስንሆን እግዚአብሔር ራሱ ሰዎችን መሄድ ይጀምራል፣ መንካት ይጀምራል። አሁንም ሕያው ነው። ሐዋርያ ሥራ ይሄንን ነው እኮ የሚያሳየን። ማለት ወንጌል መስበካቸው ብቻ አይደለም፣ ተነሱ እንቅስቃሴ ውጪ በግልጥ ጌታ ማለት ነው በስጋ ከነበረበት ወራት ሐዋርያ ሥራ በስጋ ባልነበረበት ወራት ጌታ ግን ይሰራ ነበር እና ጌታ 12 ጥቂት ሰዎችን ነበር አይደለ? በእነ ጴጥሮስ ስብከት በእነ አገልግሎት ግን ብዙዎች በግልጥ አዩት። ያ በስጋ ማይታየውን እግዚአብሔርና አሁንም ልክ በዚህ ስታንድ ስንሆን በጣም እርግጠኛ መሆን የምንችለው ጌታ ሕያው ነው። በመንፈስ ቅዱስ አማካኝነት ፍሎ ማድረግ ይጀምራል። ያ ደግሞ ድርጅት አይደለም፣ ራሱ እግዚአብሔር ነው በቃ የሚሰራው እና ለዛ ዝግጁ የሆነ ማህበረሰብ ቤተክርስቲያን አክቲቭ ማለት የምትንቀሳቀስ ቤተክርስቲያን ትሆናለች፣ ሕያው የሆነች ማለት ነው። እና እንደ ሰው እናስብ ከተባለ ተወለድኩ፣ አደግኩ፣ ተማርኩ፣ ከዛ ደግሞ ትዳር፣ ስራ የሚባሉትን ነገሮች ልፈልግ እችላለሁ። ገጠር ውስጥ ከነበርኩ ደግሞ ከተማ ሄዶ መኖር ልመኝ እችላለሁ። ምናልባት ደግሞ ወደ ውጭ መውጣት ላስብ እችላለሁ። እና እንደ ክርስቲያን ግን እንደዛ ነው ወይ ማሰብ ያለብን? ማለት ያው የተሻለም ኑሮ ላይ ከነበርን ደግሞ ያልተደረሱ የህዝብ ክፍሎችን ለመድረስ የእነሱን ኑሮ የምንመስልበት ሁኔታ ሊኖር ይችላል። ደግሞም ስኮላርሺፕም የተለያዩ እድሎችንም ስናገኝ እንዴት ነው ለምን ዓላማ ነው መጠቀም ያለብን የሚለውን እናንሳና እንደ ክርስቲያን እንዴት ነው ማሰብ ያለብን? እኔ አንድ አሁን እያሰብኩት ያለሁት ነገር ምን አለ መሰለሽ፣ አንዳንድ ትምህርቶች መቼስ መንፈሳዊ ስልጠናዎችን እንወስዳለን ማለት ሶስት ትዝ የሚለኝ ልጅነቴ ነው እና ከዚህ የተነሳ ማለት ትላንትና የምናደርጋቸው ነገር ቤተሰቦቻችን በተፈጥሮ በመንፈሳዊ ውልደታቸው ምክንያት ቤተክርስቲያን ጤነኛ የሆነ ከጌታ ጋር ግንኙነት ነበራት። ያ ባህሪዋ ነው። በቃ ይሄ ባህሪዋን ስታደርግ ለምሳሌ ምስክርነት እንዴት ነበረ የትላንቷ ቤተክርስቲያን ማለት አሁን እኔ ሩቅ አልሄድም። በጣም ጥሩ እናት መንፈሳዊ እናት አለችኝ እና የስጋ የወለደችኝ እና የእሷን ፋሚሊ እና አካባቢዋን እንዴት እንደሰበከች አውቃለሁ። አሁን ይህንን መንገድ ስታይ ዛሬ እንማረዋለን እናሰለጥነዋለን። ለምሳሌ መጀመሪያ ለሚፈለገው ሰው ወይም በልቧ ያለ ፋሚሊ በተደጋጋሚ ትጸልያለች። የስልጠና ላይ እናገኘዋለን። መጀመሪያ እንጸልይ እድል እንዲሰጥ እና እንግዲህ በልጅነታችን ጊዜ እኛ ቤት ፋሚሊ ወይም ደግሞ የኛ የቅርብ የሆኑ ቤተሰቦች ውሃ አይጠጡም ብዙዎቹ ፕሮቴስታንት ስለሆነ፣ ግን እሷ ያለሰለሰ ታማኝነትና ፍቅሯን ትለግሳቸዋል፣ ፍቅር ተሰጣቸዋል እና ችግር ሲመጣ አማካሪና ጸላይ እሷ ናት። ይሄ ነው አይደል አሁን ሚሽን ላይ እየተማርን የነበረው። እሷ የመጀመሪያዋ እኮ ቤተክርስቲያን ታደርገው ነበረ ማለት የሰማንያዎቹ ላይ 90 በፊት የነበረችው ቤተክርስቲያን በዚህ መልኩ ነው የኢትዮጵያ ቤተክርስቲያን የበዛችው። ተፈጥሮዋ ነው ማለት ያንን ከጌታ ጋር ያላቸው ጤነኛ ግንኙነት ህዝቡን እንዲወዱ አድርጓቸው፣ ለህዝቡ ሸክም እንዲኖራቸው። ስለዚህ ይጸልያሉ። ከጸለዩስ በኋላ በህይወት ታማኝና አማካሪ በመታመን ደረጃ ሲታመሙ ችግር ሲፈጠር ደግሞ ብዙዎቹ የቤተ ክርስቲያን ሰዎች ጸላይና አማካሪ ሆነዋል። ይሄ ነበረ የኢትዮጵያ ቤተ ክርስቲያን።
ስለዚህ ህይወት ፍሎ ያደርጋል። ይሄ በተፈጥሮ ከጌታ ጋር ያላቸው ህይወት በጤነኛ ቆይ ልመስክር አይደለም ሐሳባቸው፣ ከጌታ ጋር ሰላም ናቸው፣ ተሰማይ ሰላም ናቸው። ስለዚህ ያንን ሰላም አካባቢያቸው ካሉ ሰዎች ጋር በሰላም ይኖሩ ነበር። ሰው ደግሞ ያ ልዩ የሆነ ቴስት ስለሆነ ልዩ የሆነ ምድር ላይ የሌለ ቴስት ስለሆነ ጣም ስላለው ጸልዩልን ይላሉ፣ ያማክሯቸዋል። ከዛ እንደ ጌታን እንደተቀበሉ አናውቅም። ይሄ የትላንትናዋ ቤተ ክርስቲያን የኔ ፋሚሊ እኮ ነው። ዛሬ እኔ አሰለጥናለሁ ብዬ አሰለጥናለሁ። ጌታን ለመቀበል እስቲ 5 ሰው ጻፍ። እንደዚህ ነው ሚሽን ላይ 5 ሰው ጻፍ። ይሄ እኮ በተፈጥሮ ነው። በቃ ይሄ የቤተ ክርስቲያን ታሪክ ነው። መጽሐፍ ቅዱስ ውስጥ ብናመጣው ሐዋርያት ሥራ ላይ ያለ ነገር በእያንዳንዱ ሰዎች ማለት መጽሐፍ ቅዱስ ጥቅሶች ጋር ታሪኩን ይዘን ከመጽሐፍ ቅዱስ ውስጥ ቅልቅ የሚል ነው። ምንም አይሰፋም አይጠብም። ስለዚህ ምንድን ነው አሁን ጤነኛ ወደሆነ መንፈሳዊ ልምምድ መምጣት ነው ያለብን። አክቲቭ እንድንሆን ከእግዚአብሔር ጋር ሰላም አለመሆናችን ነው። ከመጽሐፍ ቅዱስ ጋር መፋታታችን ነው አሁን የምናየው። ነን ወይ ከእግዚአብሔር ጋር ሰላም? ጥልቅ ወደሆነ ፐርሰናል የግል ጊዜ አለን ወይ? የማያቋርጥ ጸሎት ልምምድ ውስጥ ነኝ ወይ? ጌታን በግሌ እወደዋለሁ ወይ? ማለት ቀጥታ መጠየቅ ያለበት። ቸርች ስንሄድ ስንጸልይ ጠዋት ጸሎቶችን በምክንያት የተሞሉ ነው አይደለም? ጌታዊ ደግሞ ይህን ነገር አደራ በሚል ነው ጸሎታችን። አደራ ይህን ነገር የእንትና አለቃዬንም አደራ እንትኑንም አደራ ማለት ጸሎት ነው ያስፈልጋል። ግን ፍቅር እስቲ ከአንድ አፍቃሪሽ ጋር በዚህ እንትን ማለት ይሰለቻል። በቃ በማመልከቻ የተሞላ ህይወት፣ አገልግሎት፣ ኤክስፔክቴሽን የሞላበት ቸርች ስንሄድ ቃል ይወጣልኛል፣ ጥሩ። ግን እንወደዋለን ወይ ጌታ? እውነት እወደዋለሁ ወይ? አሁን መጠየቅ ያለበት ጤነኛ ነን ከእሱ ጋር ከእውነት? አንዳንድ ትዳር እንዲያው ጥሩ ምሳሌ ባይሆንም ግን አንዳንድ ትዳር ከመለያየታቸው በፊት እኮ ሞት ተለማምዷል፣ መለያየትን ተለማምዷል። አብረው እየኖሩ ቤት ውስጥ ማለት ነው። ተኮራርፈዋል፣ ጥለኛ ናቸው። እዛን ሰንበዲ ተሁለቱ አንዱ ጥሎ ይወጣል፣ ሞትን ተለማምዷል። አሁንም እኛ ቸርች አካባቢ አለን፣ ከጌታ ጋር ግን እውነት ሰላም ነኝ እኔ ፐርሰናል ነኝ። ያንን ደግሞ አዎ ታልሽ ጥሩ ጥያቄ ነው። አዎ ታልን እንዲያው ማይታወቅ መላምት ነገር አይደለም አይደለ? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ማለት በፍጹም ሐሳባችን እግዚአብሔር ቅዱስ ነው አለ። ብቻውን እንወደዋለን፣ እናመልከዋለን። we worship ለሱ ክብር ይገባዋል እያልን እንዲያው መዝሙራችን ውስጥ ይታያል። ታረግልኛለህ፣ እጠብቅሃለሁ ማለት በቃ ሁሉንም ማምጣ እኔ ጥሩ ነው ማለት ሞልቶኛ አይደለም እኮ ግን ሰላም አይደለንም። በቃ ተሱ ጋር ሰላም አይደለንም። ስለዚህ ቸርች አካባቢ ያለን ነገሮችን ማየት እንችላለን። ከጌታ ጋር ሰላም ተሌለ ቸርች ደስተኛ አይደለም። ህብረታችን ጤነኛ አንነፋፈቅም። ይህ በትምህርት በውይይት በምናምን አይመጣም እና 10 የአንድነት ጊዜ ምናምን ብለን 10 ዘዴዎች ምናምን አይደሉም። ይሄ ተፈጥሮ ነው። ከጌታ ጋር ሰው ሰላም ሲሆን ወንድሙን የጌታ ያለውን ወንድሙንና እህቱን ይወዳል። በጣም ጥሩ ነው። ታለነሱ ባዶ እንደሆንን ይሰማናል። ይሄ ማለት መቆሳሰል የለም ሐዘን የለም ሳይሆን ፍቅር ከቨር ያደርጓል፣ ይሸፍነዋል ጉዳቱን። ምንለው ነገር አለ አልክ። አንዳንዴ ከሰው ጋር ስንኖር ምን እንላለን? ከመለያየት ብዙ የምንጠቃቀማቸው ነገሮች ስላሉ ልክ እንደዚሁ ቤተክርስቲያን ውስጥ ካሉን ግጭቶች ይልቅ በጌታ በኩል የምናገኘው ነገር ትርፋማ ያደርገናል። እሱ ይበልጥብናል ማለት ነው። ያ ተሆነ ለውጪ
የእግዚአብሔር ርኅራኄ ውጭ ላሉት ጎረቤቶቻችን፣ ዙሪያችን ላሉ ለሰራተኞቻችን ያንን ፍቅር መስጠት እንችላለን። ያ ፍቅርን ደግሞ ሰው ቀምሶ ከእውነት ለማውራት ሰው አለመምጣት አይችልም። ያ እግዚአብሔር በዛ ውስጥ ይፈሳል፣ ህይወቱ ይፈሳል። ሰዎች የተታመሙ ድንገት ሊነካቸው፣ ሊለውጣቸው፣ አጋንንቶች ነፃ ሊሆኑ፣ እሱ ብቻ ሳይሆን የሰው ባዶነትን የሚሞላ ህይወት ነው እና ጣዕም ያለው ሽታ ያለው መዓዛ በጎረቤቶቻችን ዘንድ ይመጣል። ይህ ነው ሚሽን። ጤነኛ ከዛን አክቲቭ ጌታ ለመስራት የተመቸ መድረክ እንሆናለን ማለት ነው። ጌታ አንገድበው ማለት ነው። ኦልሬዲ ፍሎ ያደርጋል፣ ይፈሳል። ወንዙ ይፈስና ሰዎችን ይነካል። ስለዚህ ቤተክርስቲያን በግል ወደ ግል ልምምድ መምጣት አለን። ተማጆሪቲ አሁን ታውቂያለሽ እንግዲህ ሪቫይቫል ብለን የምናስበው ህዝቡ አይጸልይም፣ የሚጸልይ ቃል የሚሰጠን ሰው አለ። ይህ እኮ የፕሮቴስታንት እንቅስቃሴ ውድቀት ምልክት ነው ማለት የግል ልምምድ ነው አይደል? ፕሮቴስታንት የመጀመሪያው ሰው ሲወጣ ማርቲን ሉተር ሲወጣ ምን ብሎ ነው? አይ መዳን ከጌታ ጋር ብቻ ባለ ግንኙነት ቃሉ ብቻ ጸጋው ብቻ ሲል ፐርሰናል የሆነ አታችመንት ነው አይደል? በግል ጌታ ማግኘት ትችላል። አስተምሮቱ እምነት ብቻ ሲል አይደል? ጸጋ ብቻ ሲል ቃሉ ብቻ ሲል ስለ ግል መንፈሳዊ ልምምድ ነው ጠቅለል ስናደርገው አይደል? አሁንስ ፓስተር ይሻቃል፣ ነብይ ይሻቃል፣ አንቺስ ቃል ለመውሰድ ትሄጃለሽ። ይሄ የኛ ውድቀት ነው። ቤተክርስቲያን የሆኑ ሰዎች አክቲቭ ናቸው፣ ይሄ አይደለም። ያኔ በነበረው እንግዲህ ያኔ እያልኩኝ አሁን እንዳልገለው እና ግን ይሄ ነበረ መሆን ያለበት። በቃ ሁላችንም አክቲቭ ወደምንሆንበት ከጌታ ጋር ህብረት ተዛኔ ሁሉም ጸጋው እግዚአብሔር ሲያልፍ ጸጋ አለፈ እንላለን። አንዱ የመስጠት ሌላው የማስተማር ጌታ ያልፋል፣ በአንቺ ያልፋል፣ በእኔ ያልፋል። ኦልሬዲ ፍሎ ያደርጋል። ስለዚህ አክቲቭ ይሆናል፣ አካል ሁሉ ይሰራል ማለት ነው። ስለዚህ መምጣት ያለብን ወደ ግል ወደ መንፈሳዊ ልምምድ ነው። ጌታ እንዲሰራ በግላችን ተዛን ይሄ ምን አንደኛ ዮሐንስ የሚናገረው አይደለ? ህብረታችን ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ህብረታችን የጀመረው የት ነው? ስለዚህ እኔ ጌታ ጋር ህብረት አለኝ፣ አንቺ ጌታ ጋር ህብረት አለሽ፣ ሰንበዲም ጌታ ጋር ህብረት አለው። ህብረታችን የሚጀምረው ከጌታ ጋር ባለን ህብረት ነው እንጂ የኛ ህብረት ወደ ምን አያመጣም? ወደ ጌታ ህብረት አያመጣም በፍጹም አይልም። እኔና አንቺ ስለተገናኘን ወደ ጌታ ህብረት አንወጣም። እኔም ከጌታ ጋር ያለኝ የግል ህብረት፣ አንቺም ከጌታ ጋር ያለን የግል ህብረት ወደ ምን ያመጣል? ወደኛ ህብረት፣ ወደ ሰውኛ ህብረት ያመጣል። የሰውኛው ህብረት ከጌታ ተጀመረ፣ በእርግጠኝነት ሚሽነሪ አለመሆን አንችልም። በቃ የተልእኮ ሰው እንሆናለን። ጌታ ራሱን ይገልጣል። በንግግራችን፣ በጨዋታችን፣ በስራ ቦታችን ራሱን ይገልጣል፣ ራሱን ያሳያል። ለምን? ይህንን ነው አይደለ? የ3 ዓመት ተኩል የተቀበሉ ሰዎች በጣም በቁጥር አናሳ ናቸው። እነዛው ሰዎች ግን ጌታ ሲገለጥባቸው ሐዋርያት ላይ በቃ አለቀ። ጌታ ጴጥሮስ አይደለም ምን ያልፈወስኩትም እናንተ ምን ያላችሁት የሰቀላችሁት። ኦልሬዲ ጌታ ካለገደብ በቤተ ክርስቲያን ውስጥ ራሱን ይሄ ነበረ ታሪኳ። የኢትዮጵያን ቤተ ክርስቲያን የመጽሐፍ ቅዱስም ያለችው ጌታ ራሱን ገለጠ። ሕያው ሆነች ቤተ ክርስቲያን። እሱ ራስ ሆነ፣ አለቃዋ ሆነ፣ መሪዋ ሆነ፣ አክቲቭ ሆኑ፣ ሁሉም የምትንቀሳቀስ ሆነች እና ጌታ በሙላት ተገለጠ። ዛሬም እግዚአብሔር ራሱን በዚህ መልኩ ይገልጣል ብዬ አስባለሁ። ጥያቄሽን እንግዲህ ታገኘሁት። ስለዚህ ከእግዚአብሔር ጋር ሰላም የሆነ ሰው ህይወቱ ሌሎችን በክርስቶስ ኢየሱስ አምነው እንዲድኑ ያደርጋቸዋል እያልከን ነበረና ፕሮፌሽን አይደለም የሚለውን ነገር እያነሳ ነበር። ስለዚህ ሚሽን የደቀ መዝሙር ስራ ነው።
ደቀ መዝሙርነት እንዴት ትገልጸዋለህ? ደቀ መዝሙር መሆን ነው ወይ ደግሞ ደቀ መዝሙርነት? እስቲ እሱን ትንሽ ማለት ደቀ መዝሙር ምንድን ነው የሚለው ሀሳብ ላይ ልናገር። እሺ ሚሽን እና ደቀ መዝሙር መሀል ስላለው ግንኙነት ለማውራት ደቀ መዝሙር በጣም ቀላሉ ማለት እንዲያው ብዙ ጥቅስ ሳናደርግ ጌታ ቢሆን ይህንን ነገር በህይወታችን ውስጥ ምን ያደርግ ነበረ? ጌታ ሊያደርግ የሚችለውን በገጠሙን በህይወት ገጠመኞችን ያንን ለመመለስ የምንፈቅድበት የህይወት ስርዓት ነው ደቀ መዝሙር። በየትኛው ለምሳሌ በትዳራችን፣ በስራ ቦታ፣ ከጓደኞቻችን ጋር ባለ ግንኙነት ያ ነገር ሰው የራሱ ስብዕና አለው አይደለ? እኔነት አለው መቼም ሰው እኔነት ክብር ነው አይደለ? እኔነት ውስጡ ብዙ ጥያቄ አለዋል። ጥልቅ ነው እኔነት የሚባለው ሀሳብ ማለት እንዲሁ በንግግራችን ቀለል ለምናደርገው አይደለም፣ በጣም ጥልቅ ነው እና እኔነታችንን የሚቃወም ነው አይደለ? ጌታ ቢሆን ኖሮ ለምሳሌ በግጭቶቻችን መሀል አንድ ሰው ክዶናል። ለካደ ደግሞ እንደ ሰውኛ ምን መልሰው መልስ አለ። ትክክለኛ ነው ሰው መመለስ ያለበት። ግን እንደ አንድ አማኝ ጌታ ግን ቢሆን ምን ያደርግ ነበረ ብለን ጌታን ወክለን በእያንዳንዱ ህይወታችን ምን መልሰው መልስ ነው። ያ መንፈሳዊነት ነው አይደለ? መንፈሳዊነት ነው እና ጌታ ቢሆን ኖሮ በገጠመን በትዳራችን ውስጥ ልጅ በማሳደግ ውስጥ ያንን የጌታን ነገር ለማድረግ የምንደክምበትን መንገድ ደቀ መዝሙር መንገድ ነው አይደለ የምንለው። ብዙ ጊዜ ደቀ መዝሙር እንግዲህ ኤክስፔክቴሽን አለን አይደለ? ለምሳሌ ኢየሱስ በማቴዎስ 5:6 ላይ ስፔሻሊ ጥያቄ ይጠይቁታል አይደለ? እኛውን ደቀ መዝሙር ስንሆን ጌታን በመከተላችን የምናገኘው ነገር ነው እንግዲህ ትልቁ አሁን እየተማርን ያለ ነው። ምን እናገኛለን ነው። ጌታ ግን ለደቀ መዛሙርቱ ሲሰድቧችሁ መርቁ፣ ሲረግሟችሁ መርቁ፣ ሲሰድቧችሁ ጸልዩ፣ የሚያሳድዷችሁ ጸልዩ፣ እንዲህ ነው የሚለው እና ስለምንቀበለው ነገር አይደለም አይደለ? ደቀ መዝሙር መሆናችን ማረጋገጫው የሚደርሱብንን ነገር የምንመልሰው ምላሽ ነው። ለምሳሌ እንዲረግሟችሁ አፋችሁን ይዝላችኋለሁ፣ ገልብጬ እወጋችኋለሁ። ማንም አይረግማችሁም አይደለም፣ ይረግሟችኋል። እናንተ ግን ባርኩ። ደቀ መዝሙር የሚያስደርገን ስለሚሆንብን ለምን ጌታን ተከትዬ ሆነብኝ አይደለ? ሁላችን የምንለው ደቀ መዝሙር ግን የሚባለው እውነቱን ለማውራት ኢየሱስ ያሳድዷችኋል እኮ ግን እናንተ ጸልዩላቸው። ስለዚህ የምንመልሰው መልስ ነው በህይወታችን የምንሰጠው ምላሽ። ሰዎች ያሳድዷችኋል፣ እናንተ ግን ጸልዩ። ይረግሟችኋል፣ እናንተ ግን ምን በሉ? መርቁ። እና እርግማኑን ቆላውት ምናምን የሚል ቀልድ አይደለም ነገርዩ ማለት እንትን አድርገነዋል። ይህ ጨዋታ እኮ ነው እና ጠላትህ እንዳይኖርብህ እኔን ስላመንክ ጠላትህን ይዛለሁ አይደለም። ጠላቶች ተፈተዋል፣ ይመጡብሃል። ቁርጥህን እወቅ። ቁርጥህን እኔ ግን ምን እላለሁ? በዚህ መንገድ አድርግ። ስለዚህ የምንመልሰው በህይወታችን ያጋጠሙንን ነገሮች ምላሻችን ደቀ መዝሙር ያስብለናል ወይ አያስብለንም? ምላሾቻችን ችግር ይመጣል። ለዛ ችግር ምንድን ነው መልሰሽ? ደቀ መዝሙር የምትባየው እንደ ጌታ ትመልሻለሽ። በጣም ጥሩ። አትመልሽም፣ ጌታን እየተከተልሽ አይደለም። ይሄ ነው ስለሚመጣብሽ ነገር አይደለም፣ ስለምትመልሽው መልስ ነው። ነገሩ እንደዚህ ነው ደቀ መዝሙር ማለት። ታዲያ ይሄንን ስንሆን ትልቁ ነገር እሱ ነው። ብዙ ጊዜ ኢየሱስ እውን መሆን አለበት አይደለ? ለምሳሌ ማርያም ማህፀን ውስጥ ኢየሱስ እውን ለመሆን መንፈስ ቅዱስ አስፈልጓል። እውን ማለት ማህፀኗ ውስጥ እውን ያደረገው መንፈስ ቅዱስ ነው። ሐዋርያት ሥራ ላይ በህይወታቸው እውን የሆነው
በመንፈስ ቅዱስ ነው ተሞሉ ይላል አይደል? ልክ ጌታን መከተል ስንጀምር ኢየሱስ እውን ይሆናል አይደል? ዮሐንስ 16 የሚለን ዮሐንስ ወንጌል የሚነግረን ይሄንን ነው። ምንድን ነው የሚለን? እኔን ብትወዱኝ ትእዛዜን ምን በሉ ጠብቁ። ልክ ትእዛዜን ስትጠብቁ እኔና አብ ወደ እናንተ ምን እንላለን? እንመጣና መኖሪያችሁ አደርጋ እውን ይሆናል ማለት ነው። በህይወታችን ውስጥ በድርጊታችን ውስጥ ጌታ ራሱን እውን ያደርገዋል። የተጨበጠ ይሆናል ማለት ካሌብ ብቻ አይሆንም። ለምሳሌ ሰው በድሎሽ ይቅር ስትይ እንደ ጌታ አንቺ ብቻ አትሆኝም፣ አንቺ ብቻሽን አትሆኝም አይነት ነው። እና ጌታን እውን ትይዥዋለሽ፣ ይጨበጥልሻል፣ ይዳሰስልሻል፣ ይታወቃል፣ ፍሎ ያደርጋል። ሰዎች ያንን ይነካኩታል። ያ ሚሽን ነው የምንለው ይህንን ነው አይደል? ይህንን ፍሎ ማድረግ በእኛ ህይወት፣ በእኛ አገልግሎት፣ በእኛ ትዳር ፍሎ ይፈሳል ማለት ነው። ህይወት ሲፈስ ሰዎች ያ አይደል ሕዝቅኤል ላይ የሚናገረው ወንዙ ፈሰሰ ተዛዝ ሞትን ነገር ሲያይ ህይወት ይሄ ነው እንግዲህ ፍሎ በእኛ ህይወት ይፈሳል ማለት ነው። ጌታ ራሱን ማፍሰስ ይጀምራል። ይህንን ለማፍሰስ ግን እኛ ደቀ መዝሙር መሆን አለብን። መልሳችን እንደ ጌታ ያማል ማለት መከዳት ምን ይላል? ያማል ማለት በጣም ከባድ ነው። እና ጌታ የከዳውን ሰው ጴጥሮስን ዋነኛ ደቀ መዝሙር አድርጎታል። እና ወዳጅነታችንን ለከዱን እንቀጥላለን ወይ ማለት እንዲያው ሁሉንም ዝርዝር ሳንገባ ጌታ ያደረገውን ለማድረግ በምንደክምበት፣ በምናዝንበት፣ በምናለቅስበት መንገድ መንፈስ ቅዱስ በዛ ሁኔታ ላይ ምስክር ይሆናል። ጌታን ወደኛ እውን ያደርገዋል። ያ ደግሞ ሚሽን ይሆናል። እውን ሲሆን ሰዎች ይነኩታል፣ ተኛ ህይወት አልፎ ይገናኙታል፣ ይተዋወቁታል። ይህንን ነው ማስበው። እሺ፣ ስለዚህ እንዴት ነው ማለት አሁን ሁላችንም ባለንበት ቦታ ላይ እግዚአብሔርን እያገለገለን ወይንም ደግሞ ከእግዚአብሔር ጋር ህብረት ኖሮን ከቅዱሳን ጋር ጥሩ ህብረት ኖሮን ከዛ ለሰውም ደግሞ መዓዛችን፣ ሽታችን፣ የህይወት ልምምዳችን እየታየ ሰዎች ህይወታችንን እያዩ ወደ እግዚአብሔር መንግስት ይመጣሉ። ልክ በፊትም ይሆን እንደነበረው ማለት ነውና ግን ሚሽን አትሂዱ ነው ወይ የምትለን? ወይንም ደግሞ እንዴት ነው ታዲያ አሁን ለምሳሌ ሁላችንም ከተማ ውስጥ አሁን ለምሳሌ አዲስ አበባ ውስጥ የምንኖር ሰዎች በእርግጥ አዲስ አበባም ውስጥ ያልተደረሱ በወንጌል ያልተደረሱ ብዙ ቦታዎች ይኖራሉ። የወንጌል የመስማት እድል ሊኖራቸው ይችላል፣ ግን በወንጌል ያልተደረሱ ቦታዎች ሊኖሩ ይችላሉ። ግን ደግሞ እንዴት ነው ወደ ሌላ አካባቢ ደግሞ መሄድ ያለብን? ወይስ አንሂድ ወይ? እግዚአብሔር ኖርማል ቀጥታ ይሄንን ማለት አይደለም። እግዚአብሔር በተለየ መልኩ የሚጠራቸው ሰዎች አሉ። ይሄንን አምናለሁ። እኔም ልክ እንደዛ አይነት ስሜት ነው ለራሴ መረዳት ያለኝ። አሁንም ማለት በዚህ እድሜ አሁንም ስለመሄድ አስባለሁ። ግን ደግሞ አሁን ትላንትና አሁን አንድ አይነት ጉዞ አደርጋለሁ ማለት አይደለም። ለምሳሌ አንድን ሰው አንቺን ምሳሌ ይላል እግዚአብሔር ለሆነ ለተለየ አካባቢ ጥሪ እንደመጣልሽ ተረዳሽ። አሁን ዝግጅትሽ ነው ማሰብ ያለብሽ፣ ስለ ዝግጅት ነው ማውራት ያለብሽ። ታንቺ አቅጣጫ የምትደርሻቸው ሰዎች እነማን ናቸው? እዛ አካባቢ ካልቸራቸውን፣ ቋንቋቸውን በተቻለ መጠን እነሱን ለመሆን ዝግጁ ነሽ ወይ? ራስሽን፣ ካልቸርሽን፣ ቋንቋሽን ለመተው ዝግጁ ነሽ ወይ? ትወጃቸዋለሽ ወይ የእውነት? እና ስለ እነሱ እያለቀሽ እየጸለይሽ ነው ወይ? ያ ሐዘን አለ ወይ? ያ ጩኸት ውስጥሽ አለ ወይ? ስለዚህ እውነት እሱ ተሆነ የመጀመሪያ አሁን ያለሽን ማንነትሽን ለመተው ዝግጁ ትሆኛለሽ። ቋንቋቸውንም ለመልመድ አይከብድሽም፣ እነሱም መሆን ስላለብሽ። ሁለት እዛ አካባቢ ላይ ሄደሽ አሁን አዲስ አበባ እየሰራሽ ነው የምትኖሪው አይደል? አሁንም በቃ እዛ አካባቢ ላይ ሰንበዲ የሆነ ስራ እየሰራው እነሱን ደርሳለሁ፣ እግዚአብሔር እድል ይሰጠኛል የሚል
እሳቤ ይዘሽ ታልሆነ እውነት ድርጅታዊ መዋቅራችን በዚህ ሳጥን ውስጥ ሚሽን መድረስ እንችላለን ወይ ማለት አሁን እኔ ማስበው እነዚህ ትልቅ የሚሽን ድርጅቶች እንዴት ወደ እውነት ራሳቸውን የሚጠሩት አጋዥ ነው አይደል? ስለዚህ ሰው መላክ አቁመው ራሷ እዛ አካባቢ ያለችውን ቤተክርስቲያን እንዴት እናብቃት ወደሚል አጋዥ እውነተኛ አጋዥ ሪፖርቱን አቁመውት ሰንበዲ እንትና 10 ሚሽነሪ ላኩኝ ምናምን ሳይሆን እውነተኛ አጋዥ ሆነው ራሷ ስትነሳ እኛ ጋር ትንሽ ገንዘብ አለ ብለው ሚያዋጡ በትምህርት ሊያዘጋጇት ብቃቱን ሊሰጧት ረስተሻል እንደዚህ ነው ተፈጥሮሽ እየተባለ ራሷኑ ማለት እዛ አካባቢ ለምሳሌ ሶማሊያ ለመድረስ በጣም ቀላሉ መንገድ ጂጂጋ አካባቢ ያሉ ሰዎች ቤተክርስቲያንን ቤተ እምነቶችን ለምን አናበቃቸውም? እነሱ ናቸው ኃላፊነት መሰጠት ያለባቸው እኛንን ማለት አለባቸው። ይህንን ደግሞ ቅድም ነገርኩሽ። ለምሳሌ አልሞከርክም ሆይ ብትይኝ ብዙ ልልሽ እችላለሁ። ማለት በቃ ጥፋቴ ነው ምናምን ነው እንዳልኩሽ ብቻ አይደለም የምችለውን እኮ አድርጌያለሁ። 16 17 ዓመት ብዙ ታግያለሁ። ግን ደግሞ ያ ትግል በእግዚአብሔር መንገድ ወይም አሁን በመልሽ መንገድ ታገልኩ ወይ ብትይኝ አይደለም። ለዚህ ነው የራሴ ችግር ነው ብዬ ማስበው። እና ልክ ጂጂጋ ላይ ያለች የክርስቶስ አካል አለች። በአንድም በሌላ ብዙ ቸርቾች አሉ። እነሱን ለምን አንረዳቸውም ነው አሁን ጥያቄው። እነሱ ተነስተው እነሱ እኛ 10 ሚሽነሪ ሶማሊያ መላክ አለብህ እኛ ሞክረን ነበረ ብለው ለምን አይጠይቋቸውም? ያንን እንዲጠይቋቸው ያስተምሯቸው። ይሄ ሲሆን ባለቤቱ ሰራተኛው እጅ ገባ ማለት ነው። እና ያንን እስኪሆን ግን ምን እናደርግ ተሆነ ለምሳሌ አንቺ ወደዛ አካባቢ ብትሄጂ ቋንቋቸውን ከምር አለባበሽሽን ለመለወጥ ተነሱ ጋር የአምልኮ ስርዓት ለማድረግ አልፎም ደግሞ እግዚአብሔር እድል ተሰጠሽ አዲስ አበባ ነው ጓደኛዬ ላልቲ ማለት ነው። እዛ አካባቢ ያሉ ሰዎች ጋር ለዚህ ዝግጁ ነሽ ወይ? በቃ ታይደለሽ ኢትዮጵያዊ ልታረጊያቸው ነው። እና ምንም መሄድ ያለብሽ አይመስለኝም። ወይ ደግሞ የኢትዮጵያ ኤምባሲ ይላክሽ ማለት በጣም በእውነቱ ኢትዮጵያዊነትን ልናስተላልፍ ተሆነ አለው ራሱ ኤምባሲ። እና ኦልሞስት ታልሆነ እኔ የሰማይ አምባሳደር ነኝ መልእክቱን አደርሳለሁ ታል ነሽ ወይ? እዛ የቤት ሰራተኛ ነሽ ወይ? እዛ ቢዝነስ ራሴ ክሬት አድርጌ እየሞከርኩኝ አንድ ሰው እግዚአብሔር ይሰጠኛል ስትይ ከዛ በኋላ እስቲ አስቢው። እኔ አንዳንድ ነገሮች እንደዚሁ በሐሳብ ደረጃ ጴጥሮስ የመጀመሪያውን ስብከት ሲሰብክ ስለ 3000 ሰው አስቦ ነበር ወይ? ማለት ሊያስብ የሚችልበት ምክንያት አለው? ይህ እኮ ተሱ ቁጥጥር ውጪ ነው። ማለት እሱ ያለውን ሁኔታ በትህትና ለማቅረብ ደቀ መዛሙርቱና እሱ ቆመው ተናገረ። ውጤቱ የእሱ አይደለም። በፍጹም እሱ እጅ ላይ አልነበረም። ችሎታው አይደለም ያ። ግን ደግሞ መንፈስ ቅዱስ አለፈ። በቃ ሰዎችን መንካት ጀመረ። እና ማለፍ አለበት። መድረኩ አንቺ አይደለም። መድረኩ አንቺ እሱን ለመምሰል እሱን ለመታዘዝ እሱን ወደሽ ለሌሎች ደግሞ ሸክም ያለሽ ሲሆን እሱ በድርጊትሽ መሃል መስራት አለበት። በቃ እሱ ያንን መድረክ መጠቀም አለበት። ይሄ እሱ ያንን ደግሞ ታገኘ አይጠቀምም የምትይው አምላክ አይደለም። በብዙዎች ድካም እግዚአብሔር ሰርቷል። ሚሽን ታሪክ የሚነግረን እሱ ነው። እውነት መጽሐፎቻቸው እንዲህ ያደርጋለሁ የሚል ኤክስፔክቴሽን እኮ አይደለም። ድካም ነበረው። ሰውኛ ሐዘን፣ ስብራት ነበረው። ግን እግዚአብሔር የሰውን ድካም ስብራት ተጠቀመበት እና የሆኑ ማህበረሰቦች ተደረሱ። ስለዚህ ምንድነው ያ ነገር እስኪሆን ጊዜ ይፈጃል። አዎ ዋናው ስራቸው ረዳት ነን እንዳሉ ይህንን መርዳት ላይ ትኩረት ቢደረግ እግዚአብሔር ደግሞ እንደጠራቸው ልክ እንዳንቺ አሁን ስንጫወት ስለ ሚሽን እያወራሽ ነበረና
እንዳንቺ አይነት ደግሞ ወጣት ታለ ተዝግጅት ይጀምር፣ በቃ ይዘጋጅ። ሄደሽ የምትገቢበትን ካልቸር ወቂው፣ ቋንቋውን ወቂው። እዛ ምንድን ነው ምሰሪው? እየሰራው ነው ማገለገል? ምንድን ነው ሞያሽ? ክፍተት አለ ወይ? ምን አይነት ቢዝነስ ክሬት ማድረግ ነው? እዛን ይህንን እንዲያው ረዳት የሚባሉት እንደዛ አይነት እውነተኛ ሰው ሲያገኙ እዛ ጋር ፐርሰናል በቃ ጥሩ ወንድም አለ እዛ አካባቢ እየሰራ ያለ የሚል እሳቤ ግን ተሪፖርት ታልዘለለ እነዚህ ስራዎች አሁንም አልመጣም። እስካሁን ውጤት አላመጣንም። ነገ ማለት በቆሎ እየዘሩ እርግጠኛ ሌላ ውጤት አመጣለሁ በዚህ አመት እግዚአብሔር ቢል በቆሎ ነው የዘራሽው፣ ግን ጌታ ቢል ስንዴ ሊሆን ይችላል ብሎ ኤክስፔክቴሽን ማለት ጥሩ ኤክስፔክት ማድረግ የለም። መንገዳችን መለወጥ አለበት። ይህን ስለዚህ ሚሽነሪ ሰውዬ ማለት ሰንበዲ ሳይሆን ሁሉም እግዚአብሔር ራሱ ሚሽነሪ ነው። መጽሐፉ አይደለ? መጽሐፋችን ብዙ ጊዜ ችግሩ ተመጽሐፉ ነው አይደለ? የሚጀምረው መጽሐፉ የኛ ነው እንላለን አይደለ? የኛ አይደለም፣ የእግዚአብሔር ታሪክ። ይሄ መጽሐፍ የኛ ታሪክ አይደለም፣ የእግዚአብሔር ታሪክ ነው። እግዚአብሔር የሆነ ሰው ጠፍቶበታል እና መጽሐፉ የሚያደርገው ያንን የጠፋ ሰውዬ እግዚአብሔር ለመድረስ ወይም ለማግኘት የሚከፍለውን ዋጋ ነቢያቶችን በብዙ ሰዎች ላከ። ዛም መጨረሻ አንድያ ልጁን ላከ እና እኛ በጣም እድለኛ ነን። ይህንን የምስራች አንድያ ልጁ መጥቷል፣ ሊፈልግ መጥቷል ብለን በፍቅር የምንናገር በፍቅር ልንሰብካቸው። ምን ይላል አንድ ቄስ፣ በእርግጥ ስሙን ረስቻለሁ፣ ግን ምን ይላል? ሁሌ ወንጌል እንሰብካለሁ ይላል እና ግን ደግሞ ጆሮ ሳገኝ እሰብካለሁ ይላል። ወንጌል ስብከት አይደለም፣ የኛ ቃላቶች አይደሉም፣ የህይወት ስታይል አለ። በህይወታችን የምንኖረው ኑሮ እየኖርን እዛን ስትኖሪ ሰውን ስትወጂው፣ ስትንከባከቢው፣ ስታፈቅሪው ጆሮ ያለ መስጠት አይችልም ማለት በቃ ያ ነው እውነቱ። ጆሮ ሲሰጥሽ ደግሞ ወንጌልን ትሰብኪያለሽ እንጂ ስሙ ባሰሙ ትጠፋላችሁ የሚል መልእክቱ ትልቅነትና እኛ የምናቀርበው ማለት ጥሩ ምግብ በፖፖ የማቅረብ ያክል አይነት ጨዋታችን በየመንገዱ የፍርድ ቃል የምናወጣው አይመስለኝም። ማለት እውነት በርህራሄ የተሰጠን አምላክ ነው አይደለ? በርህራሄ በጣም እግዚአብሔር ሰውን ልጅ ይወዳል እና በጣም ስለሚወድ እሱ ተሚሞት እኔ ልሙትለት ብሎ አንድያ ልጁን ላከ እና በጣም እኮ ርህራሄና የፍቅር ስጦታ ነው። ይህንን የፍቅር ስጦታ እንዴት ነው ለሌላ ሰው እኔና አንቺ መስጠት ያለው? እውነት ትወጃቸዋለሽ? መጀመሪያ እኔ ብሰሙኝ ስሙ፣ ባሰሙ እኔ አይመለከተኝም እኔ በሚል በጣም በወረደ መንገድ ነው ይሄ መልእክት መቅረብ ያለበት። በጣም የከበረ እኮ ነገር ነው እና ሌላ የተከሸነ መንገድ አይደለም። እውነት የምንሰብካቸውን ሰዎች መጀመሪያ ትወዷቸዋላችሁ ወይ? እና የምትወዱትን ሰው እንዴት ነው ወደ ሲኦል ወይም ወደ አንድ ጉድጓድ እየገባ በጣም የምንወደው ሰው ሳያውቀው እግሩ ስር ጉድጓድ አለና ያንን ሰውዬ ለመመለስ በምን ጥበብ ነው የምንጠቀመው? ምንም አያስፈልግም፣ መውደድ ይበቃል። እዛን እግዚአብሔር ያንን መድረክ ይጠቀምበታል እና መጀመሪያ ተወደድሻቸው፣ ፍቅር ታለሽ፣ እነሱን ትወኛለሽ። እስኪ ወደ ቤት እንመለስ፣ ወደ ቤት እንምጣ እና ፓስተር ካሌብ ምን አይነት ባል ነው፣ ምን አይነት አባት ነው የሚለውን እናንሳ። አዎ በጣም መልካም። እንግዲህ ሚስቴ ፍቅር መኮንን ትባላለች እና በእርግጥ ይህ ጥያቄ እሷን ነው አይደለ የሚመለከተው። ተዛን ደግሞ አሜን ካሌብ የምትባል ልጅ አለችኝ እና ሁለቱን ነው የሚመለከተው። ግን እውነቱን ለማውራት ህይወት እንግዲህ ከጌታ ጋር ስንኖር እንግዲህ ሁሉም ሰው የሚለው ነገር አለ ማለት ሁሉም ሰው አባት የለኝም የሚያስተምረኝ የለም ሁሉም ሰው ነው የሚከሰው እና ግን ትዳር ጥሩ ትምህርት ቤት ነው እውነቱን ለማውራት። ለምሳሌ ስለ ጌታ ትሰብኪያለሽ፣ ሰው
ትሰሚያለሽ፣ ግን የምትኖሪው ቤትሽ ነው አይደለ? እና ጌታን መስሎ መኖር ትችያለሽ ወይ ብሎ ጥሩ ለአንድ አገልጋይ ጥሩ ትምህርት ቤት ነው ማለት ቻሌንጅ ማለት ስለ ፍቅር ሰብኮ የፍቅር ሰው መሆን ደግሞ እድሉን ይሰጥሻል ማለት ነው። ይሄ እድል ግን በንግግር አይደለም ማለት ፍቅር ለመሆን ጥላቻ ስሜት ማሸነፍ አለብሽ እና ያንን የእግዚአብሔር ቃል እድል ይሰጥሻል ማለት ነው እና በትልልቅ ፈተናዎች ማለት ነው እና በትልልቅ ፈተናዎች ትዳርሽ እና እውነተኛ ጌታን እመስላለሁ አልመስልም የሚለውን ራስሽንም ለመውቀስ እንደው ሁሌ እየሰበክሽ የኖርሽ ስለሚመስልሽ አዎ ግን እየኖርሽ ነው ወይ ቤትሽ ውስጥ ብሎ የሚፈትንሽ የሚያስተምርሽ እዚህ ጋር ችግር አለብህ እና ታማኝ ሆነ ወይም ቀና ልብ ቅን ሆነሽ ራስሽን አብዴት እያደረግሽ ስለ ፍቅር ሰብኬ በፍቅር አልኖርም እንዴ ብሎ ስለ ይቅርታ እየሰበክሽ በውጪ መጣላት ከባድ ይሹ አይደለም ውጪ እና ግን ደግሞ ይቅር ለማለትና ትዳሩ እንዲቀጥል በደስታ እድል ትሰጫለሽ ወይ? እግዚአብሔር ቃሉ እንድትኖሪ እድል የሚሰጥሽ ቦታ ነው እና ስለዚህ እንደ ትዳር እንግዲህ ትዳር ጥሩ ነው መልካም ይመስለኛል። ይህ ጥያቄ ለእኔ መመለስ ያለብኝ አይመስለኝም እና ግን ሌላውን አቅጣጫ ልንገርሽ ብዬ ነው እና ስለዚህ ምንድን ነው ጌታ እናውቀዋለን። አዎ ትሰብከዋለህ? አዎ ሰብካለሁ። ትኖራለህ? ቤቴ ነው ይሄ ደግሞ ቤቴ ውስጥ ነው መኖርን ማለት ስላንቺ ብዙ አሁን ቅድም ነግሬሻለሁ። እዛ ግን ብዙ መናገር አይጠበቅብሽም እና ያ ቻሌንጅ ነው እና እግዚአብሔር ለአንድ ጥሩ ፓስተር እንድትሆኚ ማስተዳደር ለምሳሌ ቸርች ውስጥ በጣም ከባድ የሆነ ችግሮች ተፈጥሮ አስታርቄ ያውቃለሁ እና በጣም የሴቶች ተፈጥሮ ብዬ አማርራለሁ የተፈጠሩ ችግሮችን እና ያንን ነገር በእጄ ላለመንካት ሞክራለሁ ውጪ ስለሆነ ከዛም ቤቴ ውስጥ ይመጣል። ያንን ነገር እንዴት ነው ትሪት ማለት እንዴት ነው ማባብለው ማለት እውነት የፍቅር ሰው ነህ ወይ ማለት ችግር መፍታት ለእውነትና ፍቅር እንዴት ማስታረቅ ትችያለሽ እና ትዳር የሚሰጥሽ እውነትና ፍቅርን እንዴት ታስታርቂያለሽ? ትወጃታለሽ? ከዛን ደግሞ እነዚህ የማይገናኙ ነገሮችን ለማስታረቅ ስትሞክሪ መጽሐፍ ቅዱስ በደንብ ይገባሻል ማለት ነው። በደንብ ትረጃዋለሽ ማለት ወባ ያመኛል ያንቀጠቅጣል ስለ ወባ የምንማረው አለ ትኩሳት አለው ያንቀጠቅጣል ብርድ ይላል ምናምን ትባያለሽ በትምህርት ወባ ሲያምሽስ ያን ኤክስፒሪየንስ ነው የምታደርገው እያንዳንዱ እና የሰበክሽውን ትውትሆንሽ እንድትኖሪ እግዚአብሔር እድል የሚሰጥሽ ቦታ ነው። እውነቱ እሱ ነው ትዳር ማለት እኔ እንደ መጋቢ ልጄ ለእኔ ጥሩ ፓስተር ናት። በጣም የመጨረሻ ሰው በቃ ስሮጥ የኖርኩ ሰው ነኝ እና ከሰው ጋር አልጣላው ጥሩ ሰው ሆኜ አይደለም አገር ስለምለውጥ ነው። በቃ እንደዛ እና እውነተኛ አባት የሚለውን እግዚአብሔርን አስተምራኛለች። ርህራሄ ምን ማለት እንደሆነ ማለት በተፈጥሮ ርህራሄ አንዳንድ ነገር በንግግር አይገባም አለ በምን እስቲ አሁን አንድ ነገር ይመራል ይጣፍጣል እስቲ አስረጅኝ ምንም ማትረጂው ብዙ ነገሮች አሉ ማለት በልምምድ በመኖር ቴስት በማድረግ ብቻ የሚገባሽ እና እግዚአብሔር አባት ነው እና አባት ነው ማለት ምን ማለት ነው? ታለምንም ንፉግነት ጥፋት እያለ ችግር እያለ ስለኛ ብቻ የሚያደርገው ስለሱ ስለኛ ያንን የእግዚአብሔርን ርህራሄ ጥልቅ አሁን ባስረዳሽ ታውቂያለሽ እኮ ግን ልጅ ስትወልጂ ደግሞ በደንብ ታውቂዋለሽ ማለት ተቃላት ባለፈ ልክ እንደ ወባው ተቃላት ባለፈ ርህራሄ ኃላፊነት ማለት
አሁን ለምሳሌ ስለ ጸሎት አንድ ነገር ብቻ ልንገርሽ። አሁን ስንጸልይ የሚሰጠን ለምን እሱ አባት ነው፣ እኛ ደግሞ ምንድን ነን? ልጅ ነን። በጣም ትክክል ነው። ምንም የተሳሳተ እና እግዚአብሔርን ለመቀበል መጸለይ አለብን። ግን አሁን እኔ ልጄ 10 ዓመቷ ናት እና የምትለምነኝ 90% የሚጠቅማትን አይደለም እና ብዙውን አልሰጣት። መሰረታዊ ነገር አይደለም። ለምሳሌ ጣፋጭ ትወዳለች፣ በጣም ነው የምትወድ እና ሁል ጊዜ እንድትበላ አልፈቅድላትም እና ታኮርፋለች። እና የሚያስፈልጋችሁን እሱ ምን ይላል ያውቃል እና ምን አይነት ርህራሄ ነው! ይህንን ክፍል እኮ አላቆም ነበር፣ አንብቤው እኮ አውቃለሁ፣ ሰብኬውም አውቃለሁ እና ሁሉንም ከልክዬ ነው ተዛን ስትበላ መድኃኒት ስትውጥ ዱላ ይዛለሁ። መብላት አለብሽ አለቅሽም ዋ ምናምን ብዬ ማለት ነው። እና የሚያስፈልገኝን እሱ ያውቃል፣ አባቴ ነው። በጣም ቀላል ጥቅስ ይመስላል አይደል? ግን ለእኔ ፓስተር ናት ማለት ጥቅሶቹን በደንብ እንድረዳ ያደረገችኝ። ይሄ ማለት ለካ ይሄ ነው። ይሄ በንግግር የማይገቡሽን የምትኖሪበት እግዚአብሔር እድል የሚሰጥሽ በመስዋዕትነት መንገድ ግን የምትማሪበት በመስዋዕትነት የፍቅር ህይወትን መኖር የምትለማመጅበት ነው። እንደው የምትሞክረው ይሄንን ነው እና ትዳር እንግዲህ ለእኔ እንደዚህ ነው ልልሽ የምችለው ይሄንን ነው እና ይሄንን ይመስላል። እግዚአብሔር ይህን አልሰራህም የምንለው ነገር አለ አይደል? ስለ ጸሎት ስናነሳ እሺ እንባላለን፣ ቆይ እንባላለን። ከዛ ደግሞ ምናልባት ማይሰጠንም የምንከለከለውም የጸሎት ርዕስ ሊኖረን ይችላል እና ሁሉም ግን ለመልካም ነው። እሺ ስለዚህ ወላጆች ልጆቻቸውን እንዴት ያሳድጉ፣ ቤተክርስቲያንስ ምን አይነት ኃላፊነት አለባት የሚለውን እናንሳ። ጥሩ ዘመን ነው መቼስ፣ እውቀት በጣም የበዛበት ዘመንና ጥሩ ነው። አሁን እኔ ያጣነው ነገር ልምምድ ይመስለኛል፣ እውቀት አይደለም እና ይመስለኛል አሁን ብዙ ወጣቶችን ቤተክርስቲያን አገልግሎት ውስጥም ትልቅ የቸገረን ነገር ሁለት ዓለም እውቀት ብላ የምታስበውና መጽሐፍ ቅዱስ እውቀት ብሎ የሚያስበውን እመጣለሁ ጥያቄው እና ሁለቱ አለመጣጣም ይመስለኛል። የሁለቱ ለምሳሌ ዓለም ስለ አንድ ነገር በደንብ ታስረዳሻለች፣ ታስተምረሻለች፣ እንዴት እንደሚሰራ እንዴት እንደሚሆን። ከዛን ለሰጠችሽ እውቀት ቫልዩ ዋጋ ትሰጠዋለች። ለምሳሌ ኢንጂነር ትልሻለች፣ ዶክተር ትልሻለች፣ ብቻ እውቀት ሰጥታሽ ነው። ቤተ ክርስቲያን አሁን ይሄንን መንገድ ስትከተል ከባድ ይሆንባታል። እውቀት ወደ ህይወት አያደርሰው፣ ፌሎሺፕ ነው ወደ እውቀት የሚያደርሰው። ከእግዚአብሔር ጋር ያለን ጥልቅ ህብረት ነው ያ መነካካት ወደ እውቀት መምጣት ያለበት እና በፍጹም እውቀት ወደ ፌሎሺፕ አያመጣም። ፌሎሺፕ ግን ወደ እውቀት ያመጣል። ይህንን ቦታ ለዋውጠነዋል። በጣም የምናውቅ ይመስለናል፣ ግን ፌሎሺፕ ነገሩን በግል ለምሳሌ ምንድን ነው ስለ አብይ መቼስ ኢትዮጵያዊ ሆነን ስለ መሪያችን አናቅም ማለት ይሄ በጣም መዋኝነት ነው አይደለ? እናውቀዋለን፣ ስለ እሱ እናውቀዋለን እንጂ ከእሱ ጋር ህብረት የለንም። እውቀት የሚለው መጽሐፍ ቅዱስ ይሄንን ነው እና መንፈሳዊ መነካካት ጋር መምጣት አለብን። በቃ ይሄ ነው። ይሄ መነካካት ወደ መረዳት ያመጣናል። ጳውሎስ ይሄንን ነው እንግዲህ የሚፈልገው የሚመስለኝ እና የተያዝኩበትን መያዝ አውቅ ዘንድ እዘረግ እንደዚህ ነው። እግዚአብሔር ይዞታል። ያንን መያዝ ነው ማወቅ የሚፈልገው። ኦልሬዲ ልምምዱ ነው የሚቀድመው ማለት ነው። ልምምዱ በኋላ ነው አይደለ ማወቅ። እንግዲህ እውቀት የሚባለው ይሄ ነው። እኛ ሆነናል፣ አድርጎናል፣ ጨርሷል። ያንን ለማወቅ ነው እንግዲህ መምጣት ያለብን እና መምጣት ከሆንበት ነው የምንጀምረው እና ልክ አሁንም ስለ ፋሚሊ ስንል ምንም ከባድ አይደለም ማለት ነው። እኛ ነን ወይ እናውቀዋለን፣ ከጌታ ጋር ህብረት አለን ወይ? የመጀመሪያ ያ ህብረት ይመራናል ከእውነት ማለት መንፈስ ቅዱስ ሕያው ሆኖ ፐርሰናል ልጆቻችንን የምንማረው
በቀደም የአንድ ስብከት ፓስተሮች መሪዎች የቢሊግራም ሚኒስትሪ ፓስተሮችን ሰብስቦ አስተምሯል እና ያስተማረው ትምህርት አለ አይደለ? በትምህርቱ መሃል ምን ይላል? አባቴ አንድ ነገር ብሏል ይላል እና እድል ቢኖረኝ ማረገው አንድ ነገር ነው። ከትላንቱ ይልቅ መጽሐፍ ቅዱሴን በግል አነብ ነበረ እና በጣም እጸልይ እጾም ነበረ። ብዙ የስብከት መንገዶቼን ቀንሼ ይሄንን አደርግ ነበረ። እንግዲህ በጣም ትልቅ የእግዚአብሔር ሰው ናቸው አይደል? በጣም ወንጌላዊ ቢሊግራም እግዚአብሔር ለምድራችን የሰጠን የነበረ የቅርብ ጊዜ ትልቅ የእግዚአብሔር ሰው ነው። በጣም ብዙ ሰዎች ተደርሷል። እሱ ምን ይላል ያለው የህይወቱ መጨረሻ ላይ ተጉዞዎቼ ቀንሼ መጽሐፍ ቅዱሴን ባነብ ከጌታ ጋር ህብረት ማድረግ በቃ ይህንን ነው እኔም ልለው የምችለው እና ከብዙ ነገሮቻችን ቀንሰን መጽሐፍ ቅዱሳችን ጋር ህብረት ማድረግ ወዳለብን ቦታ መምጣት አለብን። ጌታን በግል ወደምናውቅበት ቦታ ይሄ ከዚህ ህብረት እውቀት መምጣት አለበት። ይሄ የራሱ ይሄ ህብረቱ መጽሐፍ ቅዱስ ጋር ባለን ህብረትና ከጌታ ጋር ባለን የጸሎት ህብረት እውቀት መምጣት ሲሆን ይሄ ከግንኙነት የፈለቀ ህይወት ነው የሆነው እና ያኔ ልጆቻችን ስለ ጌታ አንነግራቸውም፣ ጌታን ያውቁታል። እና እኔ ጸሎት ያስተማረችኝ ጸሎት እንዴት እንደምጸልይ ያውቃለሁ እና ያ እውነት ነበረ። እናቴ ቁጭ አድርጋኝ ምን ትላለች? እኔ ሀብት የለኝም እውቀትም የለኝ ለእናንተ የምሰጣችሁ ግን ጌታን አውቀዋለሁ እና ጌታን አውቀዋለሁ ብላ አልሰበከችንም እኮ። ከጎረቤት ጋር ያላት ሰላም ጌታን አስተዋውቆናል። በትዳሯ መካከል የሚፈጠረው ችግር ከአባታችን ጋር እንዴት እንደመለሰች ጌታን እንዴት እንደምትወድ ምንም ለእኔ መንገድ አያስፈልግም። በአካል የሌለ ጌታ ነበረ እና በጸሎቷ በችግሯ በሐዘኗ ያንን ጌታ እና እንዴት ነው አለማገልገል ማለት እንደገና እኔ ብፈጠር አገለግላለሁ። ይህ ነገር አልተሳሳትኩም እና ታውቋለች። አባታችን በችግር ውስጥ ብቻ አይደለም። አሁን ብዙ ጊዜ ኖርማል ህይወቷ ስታይል ነው ለማካፈል ዝግጁ ነው። እኛ እንግዲህ ኢትዮጵያዊ ቤተሰብ ነው አይደለ? ጭብጥ በሶ ተጨብጦ እራት ሲንበላ ከዛ ውስጥ ማካፈል ትችላለች እናቴ። ጌታ እኮ ነው እና ይሄ ብቻ አይደለም። ተዛን በጣም ትልቅ አደጋ አባታችን ብዙ ጊዜ ፊልድ ስለሆነ ይታመማል፣ ወባ ቢጫ ወባ ተዛን 2-3 ሞቷል ማለት የሚታወቅ ነገር እና እሷ ስትጸልይ ነው እኔ እነዚህ ልጆች ማሳደግ አልችልም ብቻዬን፣ ስለዚህ ይሄንን ሰው ቀስቅሰው ብላ ይነሳል እና ይህንን ጌታ መከተል እንዴት ነው የሚከብድ እና ስለ ጌታ መጽሐፍ ቅዱስ ታሪኮች ትነግራኛለች። ግን የነገረችኝ እኮ መጽሐፍ ቅዱስ ክፍሎች አይደሉም ማወራሽ እና አንድ ሌላ እንግዳ ነበረ ከእናታችን ጋር ሌላ በአካል የሌለ እሷ የምታውቀው በጸሎት የምታወራው በችግሯ ሰዓት በጣም ረሃብ ችግር መወጣት ሲቻል ምን በላው ስናጣ አባት አላችሁ ስጋዊ አባታችሁ በስራው ጥሩ አልሆነም፣ ግን ሰማያዊ አባታችሁ ያቀርባል ብላ ትሪ አቅርባ የምትጸልይ እናት እና ጌታን እንዴት ነው ባላውቀው? እሺ እኔ አውቃለሁ ስለ ልብስ ጸልይ ብላኝ በቃ ችግር ነው እና አሁን እሷ እኔን ለማስተማር ሞከረች እንዴ? ከጌታ ጋር በሰላም ኖረች። በቃ ከጌታ ጋር በሰላም ኖር። መጽሐፍ ቅዱሷን በጣም ትወዳለች እና ከመጽሐፍ ቅዱሷ ጋር ኖረች እና እዛ መጽሐፍ ቅዱስ ውስጥ ያለን ጌታ በጸሎቷ በኑሮዋ ትገለጠችው። እኔ አሁን ያሉንን ጥሩ ጥሩ ስልጠናዎች ወደዚህ ስለሚያመጡን ብዙዎቹ መጠቀም እንችላለን። ግን እነዛ ማቴሪያል ብቻ ዋጋ አላቸው ብዬ እኔ አላምንም እና ከፋሚሊ ጋር እንዴት እንኖር ላልሽው እንግዲህ እኔ የምለው ከጌታ ጋር በሰላም ኖሩ። በግል ህይወታችሁ በየቀኑ ጌታን ወደን እንኖር እና ጌታ ልጆቻችን ያውቁታል። ሌላ
ባልና ሚስት ብቻ ሳይሆን የባልና ሚስቱን ራስ ይተዋወቁታል። እና ያንን ጌታ እንዴት ነው ሰው ቴስቱን አይቶት ማይከተል? አለመከተል ሕፃን ልጅ አይችልም። ይህንን ይመስላል እንግዲህ ማስበው ይሄ ነው ትክክለኛው ማስበው። እና ተባረክ ፓስተር፣ ተባረክ። ያንቺም ከኛ ጋር የነበራችሁ ቆይታ በጣም ቆንጆ እንደነበረ እርግጠኞች ነን። ከፓስተር ካሌብ ጋራ ህይወቱን ብዙ ነገሮችን ከሱ ጋራ ተጫውተናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ጌታ ይባርካችሁ።